ያዘው ምንድነው? እንዲህ ሰላም እንደምንሰነበታችሁ ውድ የሳሚ ቪዥዋል ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን ከች ብለናል። ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ አደረሰን ብያለሁ። በዓልን ዝም ብላችሁ አታሳልፉም ብሎ እንግዲህ ዮማሪዎስ ድግስ ነው የሚለውን ስራ እንግዲህ ቡም አድርጎታል ማለት ነው። ሰሞኑን እንግዲህ በጣም ቲክታክ ላይ እየተቀወጠበት ነበረ። ሶ ክሊፑን ለማየት እንሞክራለን፣ አብረን ሪያክት እናደርጋለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ መነሻ ላይ ነው የለቀቁት። ኧረ ኢንትሮ ስትሪት ፊልም ካምፓኒ ይላል። በዛው በጣም ጎበዝ ናቸው። ከዚህ በፊትም ተናገረ ብሊንግ ሪካርድስ ከብዙ ጊዜ በኋላ አይደል እንደዚህ ኢንተርቴንመንት ላይ የወጣ ሙዚቃ ሪያክት ስናደርግ ሁሉም አሁን የራሱን ቻናል ከፍቶ ዛሬ ነው አፕሎድ የሚያደርገው። የታወቀ ሰው እንግዲህ ፉሊ ጸዴ ቪዲዮ ነው የሚሆነው። ተከታተሉ። relax አያምርም? ቆይ አንዴ ጽሁፉ ምንድን ነው የሚለው? በድሮ ጊዜ የሚወዳትን ልዕልት ለማግኘት ተቀናቃኞቹ በፍልሚያ ማሸነፍ አለበት። ኦኬ ስለዚህ ካሸነፍኩ ብቻ ነው ታገኛ፣ ከተሸነፍ በቃ ቻው። እንደዚህ ተጀናጅ ነው ምናምን የለም ማለት ነው። ረፓክ ኧረ ፓፓዬ ልጅ ፓፓን የሰራልን ኧረ ምን አይነት ቢት ነው? በስመ አብ የበረከት ወረዱ ጃን ነው እንደሚገጥመው ጀለሱን ነው የሚገጥመው። ነይ የአገር ልጅ የኔ ቆንጆ እሺ በይኝ እንመስረት ጎጆ እስክስ የኔ ቆንጆ እስክስ የኔ አበባ እስክስ የኔ ቆንጆ እስክስ የኔ አበባ አስቆስም ነጋዴ አስጨንላት በቅሎ ወሰዳት ማለት ነው። አሸንፉ አስጨንላት ፈረስ በጊዜ እንድትደርስ የታል ሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ደርሼ እጅ መንሻ ጥሎሽ አቀርብና የእናችንም ጉልበት እስምና ተነጩ ፈረሴ ላይ ድንግ እስክስኔ ቆንጆ እስክስኔ አበባ። እግዚአብሔርን ጎበዝ ናቸው። ላይክ በቃ በደንብ ለማምጣት ነው የሞከሩት። ያንን ወደኋላ ሄደው እንትኑን ዘመምና ጭራሽ ደግሞ ዮማሪዎስ እዚህ ጋር አይመስልም ነው ሙትን ያደረጉት። ምንድን ነው የሚለው? ዛሬ ፋሲካ ነው እንኳን አደረሳችሁ በመሃል የት ነው? ቆይ ይሄ በጣም ነው የሚያምረው ቦታው። የት ነው? የምሬን እኮ ነው። መቼስ ይሄ አዲስ አበባ ውስጥ ሊሆን አይችልም በእርግጠኝነት። አዲስ አበባ ውስጥ አይደለም ይሄ ነገር። አሮን ነው የት እንደሆነ። በጣም ነው የሚያምረው ግን ቦታው። ሰኔ አዳራሽ ግምጃ ተደግሶ ጎጆ ለኔም ላንቺ ተቀልሶ ጎንደር ውስጥ ነው። አይ ቲንክ ጎንደር ውስጥ ነው። የምሬን ነው። ፋሲል ግንብ ምናምን ይታየኛል። ሰው ጎንደር ውስጥ ነው የሚሆነው። በገንቡ ጠለው ተጠምቆልሽ ማርጠጁም ላንቺው ተጥሎልሽ ታማረሽ ታሰኝሽ በይቅመሽ ይመታል ከበሩ በይተነሽ ጉብል ከቦ ሲላ ሀውል ወጋ ናነ ይባበይ ብለው ጠጋ ድግስ የደራ ሞቅ አማረ የአገር ሰው በደስታም ጨፈረ ደጉ ባላገሩ አሏሻችሁ። በጣም ነው ዜማው ደስ የሚለው።
የምር ከቢቱ ጋር በቃ የሆነ እስክስታ ደንብ ነው ያስጨፍር። የምር ነው ብላችሁ ሂፕ ሆፕ እንደዚህ ነው በቃ ትክክለኛ ሀገርኛው እንደዚህ ይዝ ማለት ግርሙ ማማሩ የአገር ሰው አጀሬ ነኩት ጊዜያዊ በልክበባ ገልድ ጎዞች ወንድ ዛሬ አንላቀቅ ድግስ ነው ጨዋታ እስክስታ ነው ድግስ ነው ዛሬ ፋሲካ ነው ድግስ ነው ጨዋታ እስክስታ ነው ድግስ ነው ኮስቹሞቹ ራሱ የሚገርሙ ናቸው። የምር በጣም አሪፍ አድርገው የሰሩት ልብሳቸው ራሱ ድግስ ነው ዛሬ ፋሲካ ነው እስክስ የኔ ቆንጆ በጎጆ እስክስ የኔ አበባ ያዘው አስባችሁታል? እግዚአብሔርን እንደዚህ የሚያስቀውጥ እንትን እስክስታ ሆኖ ሂፕ ሆፕ ታዲያ አሁን ያበደ አይደለም? ምንድን ነው እንዲህ ምንድን ነው? ምን አይነት ጭፈራ ነው? እግዚአብሔርን የሚያስቀውጥ ሂፕ ሆፕ የሰርግ ዘፈን ነው በቃ በረከት ወረደ በዚህ በረከት ወረደ አይ ቲንክ ፊልም ሜከር ነው። አኒሜሽን ማ ተጠቅሟል። እኔ ታውቆኛል እኮ መጀመሪያ መምር ብሌንደር ነው ይላል። እዚህ ከታች የተጠቀሙት ሶፍትዌር ነው ያስቀመጡት። ይሄ በጣም አያቸው ያበደ ክሬዲት አሰጣጥ ነው። ከታች የተጠቀሙበትን ሶፍትዌር አስቀመጡ፣ ከላይ ሰዎቹን አስቀመጡ። አለቀ። በጣም ያበደ ነው። የምር ደስ ብሎኛል። እንትኑ ክሊፑ በጣም ደስ ይላል። ዘፈኑ ሂት ያደርጋል። ለምን መሰላችሁ? ይህ ልጅ በጣም ራይዚንግ ስታር ነው ኢትዮጵያ ውስጥ። ከዚህ በኋላ የማሪዎስ የሚሰራቸው ስራዎች የሚገርሙ ናቸው። እስካሁን አልሳተም፣ ልጁ አልሳተም። የምር ላይክ ከመጀመሪያ ጀምሮ የሚወጣቸውን አይታችኋል። በጣም ሂት ነው የሚያደርጉት። የዛሬ ሪአክሽን ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዓሉ እንግዲህ መልካም በዓል እንዲሆንላችሁ እየተመኘው በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።